እዩቲ ናት አይደል? ሴቷ ጻፉልኝ እዚህ ጋር እዩቲ ዩቲ። ኦኬ ዩቲ ዩቲ ሲተረጎም ምን ማለት ነው? ኦኬ ዩቲ እና እነዚህ ሁለት ወጣት ናቸው። ሁለቱም አዶናይም ወጣት ነው፣ እሷም ወጣት ነች። እንግዲህ ኮምፒቲሽን አለ ኢትዮጵያ ላይ የቲክቶክ አዋርድ ይመስለኛል። ተግባባ። የቲክቶክ አዋርድ ላይ እንግዲህ ሰው እየቀወጠው ነው። አንዳንዱ የዘር ነገር አድርጎታል፣ ወደ ዘር ገብቷል። የኢትዮጵያ ጉዳይ ምንም ነገር ላይ መጨረሻው ከዘር አያልፍ። ማን ነው ስሟ? ስሟን ነገሩኛም ሰዋሪ አላውቀው። እና ቁንጅና ውድድር ባሸነፈችው እህታችን ሆይ 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 ሲባል ቆየና ወደ ዘር ተሄዶ አስቀያሚ ናች መባል ተጀመረ። ወደ ገደለው ስንል ሁለቱም ሀሴት የምትባል እህታችን ቆንጅዬ፣ እውነት ለመናገር ቆንጅዬ ሀሴት የምትባል እህታችን አሸነፈች። ከዛ በኋላ አማራ ናት ኦሮሞ ናት ምንድናት እየተባለ ቀውጢ ተጀመረ። ከዛ ወጣ በኦሮምኛ ማውራት ስጀምር ስድብ ተጀመረ። አሁንም ድክመታችን ምንድን ነው? በዘረኝነት ፖለቲካ ሲሰሩ የነበሩ ሰዎች ኦልዌይስ ጭንቅላታቸው ዘር ውስጥ ይለጠፋል። ከዛ ውስጥ አይወጡም። በቃ ሁሉን ነገር የሚያገናኙት ከዘር ጋር ሆኗል። ለምን? ያደጉበት ነው፣ የተሰራባቸው ነው። ሁሉ ነገር ከዘር ጋር ነው የሚገናኘው። ምንም ነገር ይሁን ከዘር ጋር አገናኝተው እናንተን ሊያሸማቅቁ ይፈልጋሉ። እንዴት በ39,000 ጨመረ እንትና ጋር ከገባች በኋላ የሚል ነገር አየሁ። እንደው ማስተዋል ሾርት ሚሞሪ ምናምን የሆኑ ብዙ ሰዎች አሉ። አዶናይ ስንት ቦታ ላይ ኢንተርቪው ሰጥቷል። እስቲ ቀለል አድርጋችሁ ይዩት። ደንዘዝ ያለ ጭንቅላት ያላችሁ ሰዎች አዶናይ በየቦታው ላይ አዶናይ ነው ያለው። ከሐዋርያው እዩ ጩፋ ጀምረ በየኢንተርቪው ላይ ብትሄድ አክሰሱን የተቆጣጠረው ሶሻል ሚዲያው ላይ ኢንተርቪው በመደረግ እንደ አዶናይ ማንም የለም። ከዋሸው ዮኒ ማኛ ዋሽቷል፣ ቀጥፏል በሉ። ከዩ ጩፋ ጀምሮ ከፕሮፌት እዩ ጩፋ ጀምሮ እንዳለ ብትሄድ አዶናይ ኢንተርቪው ያላረገበት ቦታ የለም። ዋሸው ሙሉ አድርጓል። ኢንተርቪው ሁሉም ቤት ሄዷል ከሰይፉ በስተቀር አብዛኛው ቦታ ላይ አዶናይ ኢንተርቪው ሰጥቷል። በየመንገዱ ይሰጣል፣ በየመንገዱ ያደርጋል። እቺ ልጅ ግን ኢንተርቪው ብዙ ቦታ ላይ ያደረገች ልጅ አይደለችም። ተግባባን? ኢንተርቪው ያደረገች ልጅ አይደለችም። ብዙ ጊዜ እየወጣች ስለ ሁኔታዋ ስለምታደርገው ነገር ምን ስለምትለው ነገር ያደረገ ብዙ ስቴጆችም ላይ አዶናይ ቀርቧል። አዶናይ ብዙ ስቴጆች ላይ ቀርቧል። ብዙ ነገር ላይ ታይቷል። ግን ዘረኛ ሁልጊዜ የሚፈልገው ዘሩን ነው። አሁን ዩቲ የምትባለው ጌታ ምስክሬ ምን ዘር እንደሆነች አላውቅም። አዶናይ ግን ትግራዋይ እንደሆነ አውቃለሁ። በኃይለኛው ትግራዋይ እንደሆነ አዶናይ አውቃለሁ። እንዴት ትግራዋይ እያለ ሲጨፍር ሲዘፍን ትግራ አደ እያለ እያለቀሰ ተንበርክኮ ሲጨፍር አይቼዋለሁ። ጭውቴው የዘሬን ብታን ዝርዝራይ ነው። እናንተ ለማሸማቀቅ በሞከራችሁ ደፍራችሁ ስለሄዳችሁ የምታመጡት ነገር የለም። ምን ታመጣላችሁ? ለማሸማቀቅ ምን ለማለት ብትሄዱ ትጠሉናላችሁ ምናምን ብትሉ የምታመጡት ነገር የለም። ችግራችሁ ይሄ ነው። መድረክ ላይ ብዙ ጊዜ የሚቀርብ ልጅ ነው አዶናይ። ብዙ ጊዜ ምርጥ ኢትዮጵያዊ ነው ምናምን ልትል ትችላለህ። ፋቅ ስታደርገው ግን እንዴት ሆኖ ስለ ትግራዋይ ክፈትለት እንዴት ሊያብድ እንደሚችል አሳያለሁ። this is the thing እና ሁሉን ነገር ከዘርጋ ካያያዛችሁት ምንም ለውጥ አታመጡ።
ዘር አዙራችሁ ስጮውበት የነበረው እናንተ ናችሁ። ዘር ትግራዋይ ስለሆነ ነው ወይ ብላችሁ ብላችሁ ወደ ዘር የቀየራችሁት እናንተ ናችሁ እንጂ ምንም ነገር ወደ ዘር የሄደበት አይደለም። አዶናይ ብዙ ኢንተርቪዎች አድርጓል። ብዙ ትልልቅ ቦታዎች ላይ ታይቷል። ብዙ ነገር ላይ አለ። ዩቲ የምትባለው የትም ቦታ ላይ በዛ ደረጃ የለችም። እሱ ሲስተማቲካሊ ይሄንን ለማሸነፍ በደንብ አድርጎ ትልልቅ የተባሉ ቦታዎች ላይ በደንብ አድርጎ ጭውውቴውን ተጫውቶታል። ለምንድን ነው የምትናደዱት? አንድ ቦታ ላይ ስለቀረበችው የቀረበችም ምክንያት ቃል በቃል እንደሰማ ነው። ስለምንድን ነው የተናገረችው? በአፍሪካ እጩ ስለሆነች ብቻ እዛ ላይ ወጣ ስለሱ ነው የተናገረችው። ምን እየተደረገ ነው? ወደ ዘር ተወስዶ ቀውጢ ተደረገ እና ከዘር ጋር ያገናኛችሁት እናንተ ናችሁ። ማንም አልተገናኘም። የወላይታ ልጆች ሲደግፉት ትግራዋይ መሆኑን አውቀው ነው። ስለዘር አውርቶ አያውቅም አትበሉ ፕሊዝ። እሱን ጭውውቴ አቁሙ። ማናውቀው አዶናይ ካመጣችሁ ንገሩ። የምናውቀው አዶናይ ግን ትግራይ አደ እያለ ቀውጢ ሲያደርግ የሚውል ልጅ ነበር። በተለይ አዲሱ ጄኔሬሽን ዘረኛ እንዲሆን ተደርጎ ተፈጥሯል። ወደ ዘር ከሄዳችሁ ሮጣችሁ ወደ ዘር የገባችሁት እናንተ ናችሁ። ሎዛ ሩዋንዳ አረገችው። በኢትዮጵያዊነቱ የሚደረጉ አትዋሽ። ለምንድን ነው የምትዋሽ? ማንን ነው የምታታሉት? ሶሻል ሚዲያ ላይ አብረን አይደል የምንውለው? አብረን አይደል የምንነጋገረው? መዋሸት ልማዳችሁ ባይሆን ጥሩ ነው። ደግሞ ልክ ግብዳ ነገር እንደሰራ ተደርጎ ሲደረግ ትላንት የመጣ ልጅ ስታካብዱ ሳይ በጣም ይደንገኛል። ስታካብዱ ሳይ በምኑ የምታካብዱለት እኮ የሆነ ጄኔሬሽን ቀይሮ የሆነ ነገር ካናዳ ላይ መኖር አቅቶት የሄደ ኢትዮጵያዊ ነው አይደል? መኖር ስላልቻለ ካናዳ አሜሪካ ነበረ። አሜሪካ አልተቀበለችውም። ወደ ካናዳ ሄደ። ካናዳ ሄዶ መኖር ያቃተው ልጅ ሰክሰስ አግኝቶ ኢትዮጵያ የገባ ልጅ አይደለም። ምኑን ከምን አገናኝታችሁ ጉራ ልትነፉበት እንደፈለጋችሁ አልገባኝም። ምኑ ነው የሚያስነጅበው? ይሄ ልጅ ካናዳ እያለ ምን ሰርቶ ነው እንደዚህ በጣም ብራግ ልታደርጉለት የፈለጋችሁት? ምኑን? መዋሸት አይቻልማ። በ$11 ሆኖ በንብርክክ እየሄደ የለመነ ልጅ ነው። ብሎ አልቅሶ የለመነ ልጅ ነው። ነው ምን እንዳደረገ አርጋችሁ ወደ ዘር ወስዳችሁ ነገሩን እንደዚህ ልታቀሳስሩ እንደፈለጋችሁ ግራ ነው የገባኝ። ምን ስላደረገ? ችግሩ ነው። አያችሁ፣ እንዳይናገር አፋፍ የማለት እቺ ህዋት የለመዷት ምላሳለች። ህዋት ያስለመደቻቸው ጀግና ነኝ ምናምን። ሄድና እዛ ጀግናን ውሰድ ሂድ ብዙ እንድትፈሯቸው ምናምን አፋፍ ብሎ አሸማቀው እንዲያሸንፍ ለማድረግ የሚጫወቱት ጨዋታ። ኧረ ወደዛ ሄደ እዛ ሄደ የምታስፈራራ አስፈራራ። ህወሓቶች በዘሩ ከገባችሁ እንዲያውም ላይሸለሙላ ይችላል። ግልጹ ነው ምናምን። ወደ ዘር ገብታችሁ ዘሩ ውስጥ ከወሰዳችሁ እዛ ሄደ ትግራይ ተሸለም፣ ኢትዮጵያ ተሸለም። የህወሓት ቀንደኛ መርዘኞች እንደዚህ አፍጥጠው መጥተዋል። ህወሓት ናቸው። አትረቡ። ህወሓት ለኢትዮጵያ ሲረባ አላየንም። በአሰብ ጉዳይ ዛሬ የምንለቃቀሰው እናንተ እንደ ተራ ነገር ያያችሁት የወደብ ጉዳይ ነው። ዛሬ ከኤርትራ ወንድምና እህቶቻችን ጋር ደም ልንቃባ የደረስ ነው በእናንተ ባረጋችሁት ሀገራዊ ማይምነት ጥፋታችሁ ነው። ዛሬ ስለ አሰብ የምናወራው ያለቀ ጉዳይ ነበረ ነው። ደንታ የላችሁም እናንተ። ምንም የምታደርጉት ምን ስለ ትግራይ ሲወራ ምንም የሚወራል ነገር የለም። ዲስ ናተን ወረቀቱን ለማግኘት ብቻ ነው የቆየው።
ካናዳ ሲቲዝኑን አገኘ ሄደ። ምንም ካናዳ ላይ አንድ ቦታ ላይ እንዲያውም አሪመምበር ይሄ ልጅ አበሾች አዝነውለት አበሻ ቤት ተቀጥረ ተስራውላ ተብሎ ነበር። አልቻለበትም። መስራት የሚባል ነገር ሀስል ማድረግ ነገር የሚወድ ልጅ አይደለም ልጁ። ፋክትን ይዘን ነው የምንነጋገረው። ይሄ ወጣቱን ትውልድ ይሄ ልጅ አይጠቅመው። ለያንግ ጄኔሬሽን ምንም ጥቅም ያለው ነገር የለም። ፕራውድ ሆኖ እኮ በአደባባይ ሴጋ መምታት ችግር የለውም እያለ የሚያወራ ልጅ ነው። በአደባባይ ወጡ። ኢትዮጵያ የነበሩት ኢንተርቪው የሚያደርጉ ልጆች ጥለውት ሁላ ሄዱት። ከመቀመጫቸው ተነስተው ሄደዋል። ትግራዋይ ስለሆነ ነው የተወዳደረው። እዛ ላይ በትግራይ ነው ወክሎ ነው የተወዳደረው ወይስ በኢትዮጵያዊነቱ ነው የተወዳደረው? ነቀርሶች የአማራ ልጅ የሚያጃጅሉ እንዴ! ቆም ብለህ እኮ ካየ ብዙ ነቀዝነት አላቸው። እንዴ ቆም ብላችሁ ካያችሁ የቅርብ ጊዜ ትዝታ እኮ ነው። ከኢትዮጵያ ጋር ጸብ ኖሮ የአማራ ልጅን ነበር አንቄ ገላለሁ እያሉ ሲናገሩ የነበሩት። አማራ ላይ ነበር አይናቸው ሁሉ ሲያፈጥ የነበረው። ተግባባ። ሁሉ ነገር የሚያደርጉት አማራን ውስጥ ከተው። ኦሮሞ አሁን ይሳቀቃል። ኦሮሞ አሁን የሆነ ውድድር ቢኖር ተሳቆል ባለ ጊዜ ስለሆንክ ነው የሚባለው። ስለዚህ ምንም ውድድር ላይ ለመግባት ከባድ ነው የሚሆንበት። አሁን የኦሮሞ ልጅ ሊሳቀቅ ነው በቃ። የፈረደበት አቢቾ ኦሮሞ ነው። ስለዚህ የሆነ ውድድር ቢኖርና የኦሮሞ ልጅ ቢያሸል እግዚአብሔር ይመስገን ከድሮም ጀምሮ በሩጫ ኦሮሞ የታወቀ ነው እንጂ ጌታ ምስክሬ በዘር ወስደውት ኦሮሞ ስለሆነ ነው ሮጦ ያሸነፈው ብሎ ይመጣል። የፈረደበት ማንነት አለ። እነዚህ ሁል ጊዜ የሚሰሩት በዘራቸው። አዶናይ ማለት ምን ይመሰለ ለእናንተ ላርዳችሁ፣ ጠርብ መሀይም ምንም እውቀት የሌለው ምንም ነገር። የኔ ቆንጆ ቸኮሌት ካልገዛልሽ ቦይፍሬንድ አታደርጊው። የኔ ቆንጆ ዲዮር ካልገዛልሽ እንዲህ እንዳታረጊው። የኔ ቆንጆ እንዲህ ካላረግሽ እንዲህ እንዳታረጊው። ዝም ብለህ ሰግጥ ፌመስ ትሆናለህ፣ ሰግጥ ፌመስ ትሆናለህ። ይህንን ያለው ኔም ዋን ቲንግ እሱ የተለየ ያደረገው በቃ ይሄንን መሀይም አምጥተው ኢንፍሉዌንሰር ነው ብለው ሲጮሁ ሳይ ምን አስበው ነው ማለት ጀመሩ። ምን አስበው ይሄንን ባዶ ቀፎ የሆነ ልጅ አምጥተው በጣም ኢትዮጵያ ላይ በጣም ያልማይገባበት ኢንተርቪው የለም። ገደል ውስጥ ኢንተርቪው አለው ይባል ኢንተርቪው ይገባል። ፌክ የሆነ ሰው ነው፣ ውሸት የሆነ ሰው። ህይወት በካናዳ ባናቱ ዘግዝቃው መኖር ያቃተው ሰው ኢትዮጵያ ያስገብታችሁ ልዩ ስራ እንዳሰራ አድርጋችሁ አታሽቃጡ። ልዩ ስራ እንደሰራ አድርጋችሁ ወደ ዘር ነገሩን ወስዳችሁ ትግራዋይ ብላችሁ ልጨፍሩ ነው የፈለጋችሁት። ሲወዳደር ኢትዮጵያዊ ሲያሸንፍ ትግራዋይ። ጭቡቴው እንደዛ ነው። እንደዚህ አይነት የደከመ ማንነት አላቸው የነሱ ሰዎች በብዛት የደከመ ማንነታቸው። ሲጫወት ቢያሸንፍ አዶናይ በትግራዋይነት ነው የሚጨፍሩት። ይሄ ማንነታቸው የታወቀ ነው። በዘር ወስደውታል። በዘር ሲወዱት ደግሞ ቀጥቅጠን ስለ ዘር ሜንሽን አድርገው ኢትዮጵያ ላይ መምጣት አይችሉም። ሄዶ ትግራይ ላይ በዘር ይወዳደር። ዘረኞች ናቸው። ዘረኞች ይህን እስካሁን ወደ ዘሬ ነው የወሰደው አልነበረም። ሰይፉ ላይ ለምን ቀረበች? ሰይፉ ትግራዋይን ጠል ነው ብለው መጡ። ትግራዋይን የሚጠላ ነው ሰይፉ ፋንታውን ተብሎ ቁማር ይዘው መጡ። እነዚህ ሁለት ተስፋ የቆረጡ ነቀርሶች፣ ሰው የማይፈልጋቸው ወንድ የሚባል አጠገባቸው የማይደርስ በጣም በኢትዮጵያዊነት ጥላቻ ያበዱ የሰከሩ ሰዎች መጥተው ነገሩን ወደ ትግራዋይ አድርጉት። ትግራዋይ ባይሆን እንደዚህ ድምፅ ይሆኑለታል? እስቲ ንገሩኝ።
ነገሩ ውድድሩ ኢትዮጵያዊ ተብሎ ነው። ትግሬ ባይሆን አዶናይ ሎዛ ወጣ ትናገራለች። ጭውቴው እንደዛ ነው። ዜድ የምትባል ሰካራሟ ይቺ መረን ሶሻል ሚዲያ ላይ ማፈሪያ ይናገሩ ነበር። አይናገሩ ሰው በምናየው ነገር ላይ ደፈር በልን መናገር አለበት። አትፍሯቸው። ይሄ የህወሓት ያሳደገው ፈልፍሎን መቶ ቁማር ፖለቲካ ልስራበት ሲል ባዶ ትከተዋለ። ባዶ ትከተዋለ። ዘረኝነት ያሳበዳቸው ሰዎች ናቸው። ወደ ዘር ከወሰዳችሁት በዘራችሁ ነው የምንመጣው። ወደ ዘር የወሰዳችሁት እናንተ ናችሁ። ዘፈኑን አቀናብራችሁ ፖስቱልኝ። ትግራይ አደ እያለ መሬት ተንበርክኮ መሬት እየቧጠጠ ሲያለቅስ የነበረው አዶናይ እልም ያለ ዘረኛ ነው። ወደ ዘር ከወሰዳችሁት ግን አያዋጣውም። ትግራይ ላይ ቢቧጥጥ ምን ቢል የሚያመጣው ለውጥ የለ፣ እውቅና የለው፣ ምንም አይኖረው። ጭውቴው ገብቶታል። አያዋጣው። ስለዚህ አዲስ አበባ መጥቶ ነው የሙድ የሚሰራው። መቀሌ ለምን አይሰራው? ማን ያየዋል? ሁሌም ወደ ዘር የሚወስዱ ሰዎች እነሱ ናቸው። ማን ያያል? መቀሌ ላይ ስትንበጫበጭ ብትውል፣ ትግራይ ላይ ሲንበጫበጭ ቢሆን ማን ነው የሚያየው? የአዲስ አበባ ልጅ መስኪን ነው። የአዲስ አበባ ልጅ የወደደውን ይወዳል። የደቡብ ልጅ የኦሮሚያ ክልል ገለመሌ ከሄድክ የወደደውን ይወዳል፣ ያከበረውን ያከብራል፣ ምናምን እንጂ ፋቅ አድርጋቸው እነሱ ከዘር አይወጡ። ይሄ የሚደብር ባህሪያቸው ነው። አልተቀየረም። ህወሓት ነው የቆጠቆጠቻቸው። ስትፍቃቸው ይሄ ዘረኝነታቸው ሞቅ ብሎ ይወጣል። የማንነት ነው ያላቸው። አዶናይን ለእኛ ሊነግሩን ይፈልጋሉ። ስለ አዶናይ ማንነት አሜሪካ ላለ ነው፣ አውሮፓ ላለው ነው፣ አረብ ሀገር ሌላም ቦታ ላለ ነው ሊነግሩን ይፈልጋሉ። የማናውቀው አዶናይ ነው እንዴ? የማናውቀው ልጅ ነው። የማናውቀውን አዶናይ አይደለም የሚነገረን። ግን የበታችነት ስሜት ያላቸው ሲንጫጩ በደንብ እንድትንጫጩ አድርጌ ነው የምነግርህ። ተንጫጭተ ምናምን ነገር ምን ልታመጣ እንደምችል አድርጌ ነው የምነግርህ። ወደ ዘር አትውሰዱ። ወደ ዘር የወሰዳችሁት እናንተ ስለሆናችሁ እናንተ መርዘኞች ናችሁ። ውድድሩ በኢትዮጵያዊነት ነበር። እናንተ ግን የትግራዋይ ልጅን ሁሌ እየጠላችሁ ምናምን አልክ። ጠላም አረቄም ጠጅም ጠጣ ነው ያ ይኸው ምን አሉ አዶናይ ዘረኛ በመሆኑ ትላንት መርከብ ቦኒቷ የሚባለው የትግራይ ዘረኛ አርቲስት ሳይቀር አብረው ቪዲዮ ሳይቀር ለቋል። ይሄ በደንብ ዘረኛ ነው። አዶናይ ዘረኝነቱ ስለማያዋጣ ከአዲስ አበባ ልጆች ጋር ሲያየው ከደቡብ ልጆች ጋር ሳያዋጣው ሲቀር ሸብለል ያለ ልጅ እንጂ እልል ያለ ዘረኛ እልል ያለ ማንም ያውቀዋል። ዋና ማንነቱን አውጥቼ ቁጭ አደርግላችኋል። ምንም ካናዳ ላይ ሉዘር የተባለ ሰው ነው ኢትዮጵያ የገባው። ሉዘር መኖር ያልቻለ ካናዳ ላይ ምንም የሚሰቀልበት ቦታ ምንም የለም። ቢሆን ደስ ይለኛል። ኢንፍሉዌንስ አድርጎ ካናዳ ላይ የታወቀ ነገር አድርጎ ካናዳ ላይ የመስራትን የመለወጥን የምን ነገር አሳይቶ የሚገባ ልጅ ቢሆን አሰሎ ደግሞ 100% ምንም ነገር እና አሁንም ወደ ዘር ወስደው ሲንጫጩ ሳይ እኔ አሁን ሽልማት ነገር እኔ አስቤ አላውቅም። አሁን ለምሳሌ ኢንቴንሽን ልሸለም እንዲህ ልደረግልኝ ደዛ ወሰድ እንደዛ የሚባል ነገር የለኝም። ራሴን ሸልሜ የጨረስኩ ሰው ነኝ። ስለዚህ የሚያስደነግጠኝ ነገር የለም። This is reality። ወደ ዘር እንትና ወስደዋለች። እቺ ማን ነው የምትባል ሰካራሟ ዜዶ የምትባል ወስደዋለች። ሎዛ ወስደዋለች። ነገ ደግሞ ኩዊን እማማ ፊሽካ ተወስደዋለች ወደ ዘር። ነገ የትግራይ ልጆች በሙሉ ወጥተው ሲያለቅሱ ትሰማዋል። ይህ አይነት ባህሪ
አዲስ ያመጡት አይደለም። ህወሓት የሰጣቸው ማንነታቸው ነው። ገንፍሎ ይወጣል። የሆነ ጊዜ ላይ ገንፍሎ ይወጣና ያሳብዳቸዋል።